ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና እንደዚሁም ኤርትራውያን እንዴት ናችሁ? ደህና ናችሁ ወይ? በየትኛውም ዓለም ክፍል የምትኖሩ ሰላማችሁ በክርስቶስ ይብዛ እያልኩኝ የዛሬው ፕሮግራሜ ወደ እናንተው የኛው ጉዳይ ወደ እናንተ እናደርሳለን። ታዲያ ዛሬ ጉዳያችን ምን ይሆን? ዛሬ አጠር ያለ መልእክት ወደ እናንተ ይዤ መጥቻለሁ። ሁሉም ጊዜ እንደተለመደው እንደምናገረው ዛሬም ያለኝን ወደ እናንተ ይዤ ቀርቤያለሁ እና የቪዲዮ ፍጻሜ ድረስ ይከታተሉ። እንደዚሁም አስተያየታችሁ እንደ በጨዋ መልክ ኮሜንት ላይ ያስቀምጡልኝ። መጠየቅ የምትፈልጉት ነገር እንደዚሁም ደግሞ ስለ ዩቲዩብ ሊሆን ይችላል፣ ስለ የተለያየ ነገር ጥያቄ የፈጠረባችሁ ነገር ካለ በምችለው መልኩ ልመልስላችሁ ቃል እገባላችኋለሁ። እና እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። የምታበረታቱኝ እግዚአብሔር ይስጣችሁ እላለሁ። እና ደግሞ እኔ ጋር ሁሉም ሰላም ነው። እንዴት ናችሁ? ታዲያ የዛሬ ቪዲዮ አጠር ያለ ይሆናል። የሁሌ ማውራው ስለ ስደትና ስደት ነው። ግን ዛሬ ለየት ባለ መልኩ ምንድነው ሶሻል ሚዲያ ላይ ብዙ የምንሰማው ነገር አሉ ማለት ነው። ብዙ የምንሰማው ነገሮች አሉ፣ አንዳንድ ነገሮች እና እንደሱ አይነት ነገሮች ብዙ ነገር እንሰማለን። አንዷ ተገደለች፣ አንዷ ሞተች ምናምን ሲባል እንሰማለን። እና የኛ ዜጋ እስከመቼ ነው እርስ በርሳችን መገዳደል፣ እርስ በርሳችን መጨፋጨፍ? ጓደኛ በዚህ ልክ ይሆናል ወይ? እንደውም ሰሞኑን አንዷ እንደዛ ተደርጋ እኔ ለመናገር ሁሉ ይደብራል። እሷ እንደዛ አረጋች ተብሎ መናገር ትንሽ ከበድ የሚልም ይመስላል። እና እንደዛ ሰምቼ ሰው ሰውን እንዴት ይገላል፣ ሰው ሰውን እንዴት ተጨካክኖ በዚህ ልክ ይገላል የሚለው አይቼ በጣም ነበር የደበረኝ። ነገር ግን አንጨካከን። በተለይ ስደት ያለ ሰዎች ጭካኔ ይቅርብን። መጨካከል ለኛ ስደት ላይ ሆነን አያዋጣንም እና እርስ በርሳችን መደጋገፍ፣ እርስ በርሳችን መተዛዘን፣ ቢያንስ አንዱ ሲበደል አንዳችን እያየን ማለፍ እንደሌለብን ነበር ማሳየት የነበረብን። ግን ያው እንግዲህ ጉዳዩ ያልፋል፣ ምን ይደረጋል ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ምንድነው ዛሬ ልላችሁ የፈለኩት ምንድነው አንዳንድ ሴቶች ማለት ነው ምን ሆናችሁ ነው ባል ተቀማው፣ ባሌ ተቀማው ብላችሁ ሶሻል ሚዲያ ላይ ስትወጡ ይታያል። ምክንያቱም እሱ ባል አልነበረም መጀመሪያም እናንተ ጋር ለመሰንበት ያህል ነበር የመጣው ማለት ነው። በጣም ብዙ ሶሻል ሚዲያ ላይ አንዳንድ ጊዜ እኔ ግራ እስኪገባኝ ድረስ አያለውና ባሌ ተቀማው፣ ባል ወሰደችብኝ የምትሉ ሴቶች ማለት ነው። ባል ሊቀማ አይችልም፣ ባል ሊወሰድ አይችልም። ንብረት አይደለም፣ ዕቃ አይደለም። ያ ሰው እናንተ ጋር የሆነ ነገር ፈልጉ ለመቀመጥ አስቦ ነው እንጂ የተቀመጠው መጀመሪያው ለእናንተ ባል ይምሰላችሁ እንጂ እሱ ባል አልነበረም። ለመሄድ ያሰበ ሰው ነበር ማለት ነው። ስለዚህ በተረፈ አበረታቱኝ እና ደግሞ እንደዚህ አይነት ቪዲዮ መስራት የምትፈልጉ ሰዎች ባል ተወሰደብኝ ተቀማው ምናምን የምትሉ ሰዎች ማለት መጀመሪያውንም ከእናንተ ጋር ለመሰንበት ያህል ነው እንጂ የመጣው ባል አልነበረም ማለት ነው። ስለዚህ ባል የተወሰደብኝ ባል የተቀማ አትበሉ። በጣም ያሳፍራል ነው ነገር ነው። ባል አይቀማም፣ ሰው አይቀማም፣ ሰው ሊዘርፍ አይችልም፣ ሰው ሊወረስ አይችልም። እና እንደዛ እላችኋለሁ። እንደዛ ነው እና ልብ ግዙ። የመዳም ቅሞች አታሰድቡን። እኛ አንገት ደፍተን የምንሰራ ስንት ዓላማ ያለን ሰዎች ዓላማችን ግብ ለማድረስ አገራችን ትተን ስደት የሰደድነው በዓላማ እና አታሰድቡን። እንደዚህ አይነት ባለጌ ሴቶች አታሰድቡ። ባል የተቀማው ብላችሁ ያዙ የምትሉ ሴቶች አታሰድቡ። ቢያንስ ለሴትነታችሁ ክብር ይኖራችሁ እላለሁ። በተረፈ ደግሞ አበረታቱኝ። አይታችሁ አትለፉኝ። ኮሜንት ላይ በስነ ስርዓት በጨዋ መልኩ ኮሜንት አስቀምጡልኝ። እኔም ደግሞ ቤተሰብ አደርጋችኋለሁ ማለት ነው። ተያይዘን እንደርግ። መልካምነት ለራስ ነው እንደሚባለው ጣቶቻችን መልካም ስራ ሰርተው ውጤታማ ሆነው ይለፉ። ነገ አፈር የሚበላው ጣት ነው። ስለዚህ መርዳት ያለብንን ማበረታታት ያለብን ሰዎችን እያበረታታን እንለፍ ማለት ነው። በተሰጠን እድል እንጠቀምበት። የሰው ልጅ ቢሰጠው አንዴ ነው እድል። ካለፈ በኋላ ቢጸጽተው ምን ቢል ያ ነገር ዳግም አይመለስም ማለት ነው። እና በተረፈ ወዳችኋለሁ። ደህና ሁኑልኝ።